ወይ ሙሽሮቹ ጋር ዘና ፈታ እያልን ነው በዱባይ ኢማራት ዱባይ አቡዳቢ እና ብርሽና ነሩታ ጋራ ፏፈካ እያልን ነው ማለት ነው። ያው እኔ ዱባይ ስለኖርኩ መዝናኛ ቦታ አብረን ለመዝናናት ተጠራርተን እንደዚህ አላዲል ማቆያ ሌላ ቢዛ በርገር እስከምንበላ ማቆያ የሀገራችንን እንጀራ በጥቅል ጎመን በካሮትና በድንች በቃሪያ ዝጋ ሰፈን አለ ትንሽ እንብላ ብለን ለማቆያ ያህል ይችን ጠልበን ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ እንዴት ናችሁ? ሰላም ናችሁ? ተኔ ጋር አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ ገባ ገባ እያላችሁ አበረታቱኝ ማለት ነው። ያገሬዎቹ ልዩ ውዶቼ ወዳችኋለሁ። እንዴት ናችሁልኝ? ታዲያ ተኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። እናንተስ ዱባይ ለመንጣት ፈልጋችኋል? ካምቱ ሀቢቢ ካምቱ ዱባይ። ይኸው ድርቅ ያለች የጥቅል ጎመን የካሮትና የድንች እንደዚህ ክሽ አድርጋችሁ በልታችኋል? እስቲ ንገሩኝ። ኦማይ ጋድ ነው አልኳችሁ። ትጥም ኦማይ ጋድ ቲጥም ተበልቶ የማያልቅ ምግብ ዱባይ ሬስቶራንት ይባላል ማለት ነው። ይሄ የኢትዮጵያ ምርት የኢትዮጵያ ነጭ ጤፍ እየመጣ ነው ማለት ነው። እንጀራው ታሽጎ ካዲያ እንግዶቼን በዚህ መልኩ እየጋበዝኩ ነው። እነሱ ተሽኮርምመው አንታይም ብለው በስተጀርባ ናቸው። እኔ ደግሞ ያው ሙሽራ ስላላደለሁ መሽኮርመም አይጠበቅብኝም። እየበላሁ ነው። በነገራችን ላይ እዛ ጋር ቢዛ በርገል ጠልበናል፣ ብሮስት ሸዋርማ ጠልበናል። ይሄ ለማቆያ ያህል ነው ማለት ነው። ሰምታችኋል። እዚህ ጋር ሰፈናለች። ኋላኛ ሚሪንዳ ነው የጠለብነው። አሁን ማቆያ ነው ማለት ነው። እነሱም እየጠጡ ነው። ይኸው የቹት ማየት ማመን ነው። መልክ ስጠኝ እንጂ ሙያ ተጎረቤቴ ብር ታለ በፈለግንበት ሀገር ሄደን መብላት መጠጣት እንችላለን። እስኪ ቃል ያልብላ ወይ ትጣፍጥ ብሉ። ጉራጌን በደጉ ጊዜ ተጋብቼ ተዋልጄ ተዋውቄ ጉራጌ ጋራ በነገራችን ላይ እኔ ጉራጌ ጋር ተጋብቼ ተዋልጃለሁ ማለት ነው። ጉራጌ ማለት የኢትዮጵያ ሁለት አይን ማለት ነው። ገብታችኋል? ጉራጌ ባይኖር ኢትዮጵያ አትቆምም ማንኖርም ማለት ይቻላል። ጉራጌ ማሻአላህ ምትረካያቅ ጠባያ ጉራያቅ ስራ እንስራ እዴግ ብላ እንብላ። ይሄ ነው በቃ የጉራጌ ላይፍ ስታይል ማለት ነው። በዛ ወጥቶ በዚህ ወርዶ ገለመሌ ምን በየ አያውቅም ጉራጌ። እለቱስ አለው ለታባት ነስቶ ብሉ ስሩ። ከልዬ እንዲህ ናት፣ ከልዬ እንዲህ ብላ፣ ከልዬ ባሏ እንዲህ አድርጓት፣ ከልዬ ባሏ ፈቷ። ምን ያደርግላችኋል? እናንተ ለራሳችሁ ላይፍ ስታይል እየኖራችሁ ስሩ፣ ግሩ፣ ጥሩ ብሉ። ወይ ትጣፍጥ። ዱባይ ሬስቶራንት ምግብ ቤት ይባላል ይሄ። ኋላ ስልክ ቁጥራቸውና ጽሁፉን አስገባላችኋለሁ። ዱባይ ሬስቶራንት ምግብ ቤት ቀላል አይጥምም። አሁን ስልኬ ጥራት ስለሌለው ነው። እነሱ በካሜራችን ይቀረጥ ብለው የነበረ አይኔ በራሴ ነው መቀረጥ የምፈልገው። እንደ ጉራጌ አይደለሁ እንደ ብዬ ነው እንጂ የነሱ ካሜራ ጥራት አለው። በነገራችን ላይ እኔም አሁን ተዝተ ዱባይ ካሜራ ገዝቼ ወደ ሀገር ሙሽሮቹ ጋር ለመመለስ አላማና እቅድ ይልማለኝ። ያሳካልሽ በሉኝ። ወይ አለበለዚያ ለመስቀል ትመጫለሽ። መስቀል ለጉራጌ በሙስሊሙ አረፋ፣ በክርስቲያኑ ደግሞ መስቀል ታሉበት ሀገር ወደ እናት ሀገራቸው ወደ ኢትዮጵያ የሚገቡበት ስለሆነ በሙስሊሙ አሁን አረፋ የትም ሀገር ቢሆኑ ጉራጌ ወደ ሀገራቸው ይገባሉ።
በክርስቲያን እምነት ተከታይ ደግሞ ምንም ቢሆን የመስቀል የትም ሀገር ቢሆኑ ወደ ክፍለ ሀገር ይሄዳሉ፣ ቤተሰብ ጋር ነው የሚያሳልፉት። ስለዚህ ወይ አንቺ ዝም ብለሽ ለመስቀል ትመጫለሽ፣ እኛ አሁን ቀደም ብለን ወደ ሀገራችን እንሄዳለን እያሉ ነኝ። እኔ ደግሞ አትሄዱም ወይ አብረን ነው ወይ ባንዲ ነው ወይ እናንተ ሄዳችሁ እኔ አልቀርም ባይ ነኝ። እንግዲህ አሁን ደግሞ እንጀራውን እየበላን ነው። በርገሩና ቢዛው ሻወርማው ሲመጣ ደግሞ እየበላን ምን ሪአክሽን ምን ሎጎ እንደምንሰራ እናያለን ማለት ነው። ትጣፍጥ አትንገሩኝ አትጠይቁኝ አልኳችሁ። ወይ ንጽህናው ሙያው እጅህ ይባረክ። የጋገረችውም ወጡንም የሰራው አሁን የኔ ካሜራ ጥራት ስለሌለው ያመራ አይመስላችሁም እንጂ ትጣፍጥ ተውኝ። ትጣፍጥ አንድ ጊዜ አንድ ተዲህና ተጋባ አንድ ተዲህና ተወለድ ይባላል የሀገራችን ሰው። ትክክል እኮ ነው። ተዲህና ተተጋባህም አንተ ቀርቶ ቤተሰቦችህ፣ ልጆችህ፣ ዘመዶችህ ይደሰታሉ፣ ያስደስቷቸዋል። ተዲህናም ተተወለድክ ዘርህ ይባረካል። የወለድከው ለቁም ነገር ለፍሬ ይደርሳል ማለት ነው። ዝም ብሎ ከክልኝ ታንተ የባሰ ተኔ የባሰ ትዳር ታገኘህ ግን ትታክ ነው የምንኖረው። ተዲህና ተተጋባህ ተተወለድክ ሰው መሽም ፍጹም አይደለንም። ሸክላ ብርጭቆ እንደሚሰበር ሁሉ ሰውም ተሰባሪ ነን። ያውም የሰው ከበድ ይላል። አሁን ሰው ነገር የሳበ የምንሆንበት ሰዓት ወይም ዓለም የዛን ጊዜ የወለድናቸው ልጆቻችን ተዲህና ተተወለዱ ተዲህና ተተጋባን እኛም ቢያጡን ልጆቻችን ህይወት ይቀጥላል ብለው እየተጠናኑ ይኖራሉ። ለምን ተዲህና ነው ያተወለዱት? ለቂጡ ባንት የሌለው ለቂጡ ሱሪ መቀየሪያ የሌለው ሰርቼ አርጋለሁ ብሎ ያገባሽ ምንም ከክ እያከከ ያኖርሻል። ወይ ባልሽ ወይ አንቺ ትትሞቺ ልጆቹ ምን ይሆናሉ? የጎዳና ተዳዳሪ፣ ያልጋ ቤት አንጣፊ፣ የጠላ ቤት ኮማሪ ይሆናሉ። ምን ይሆናሉ? ያለ ፍላጎት እርግዝና፣ ያለ ፍላጎት ልጅ፣ ያለ ፍላጎት HIV ይያዛሉ። ገባችሁ? በብዙ በሽታ ይጠለፋሉ። ባውሬ ይበላሉ። አምሮ በታመመ ሰው ይደፈራሉ። በሰካራም ይደፈራሉ። አይናቴ አያበየ አይናቴ አይመየ አይማዘር አይፋዘር ባወልዱኝ እያሉ ትወቅሷችሁ ትኖሩ። እናትና አባትም ቀብር ሆነው ሰላም አይኖሩም። ልጅ በዱንያ ቆሞ ባለቀሰ ቁጥር በተሰቃየ ቁጥር እዛ ወላጆች ቀብር በሳት እየተገረፉ እሳት እየገቡ ረፍታቸው ለቀልባቸው በዱንያ ተንጠልጥሎ ነው የሚኖሩት። ስለዚህ ሴቲቱም ሆይ ወንዱም ሆይ ትታገቡ አይታችሁ መርጣችሁ ገምግማችሁ ተችታችሁ መሆን ይጠበቅበታል። ትጥቂያን ልፍታ ይሉታል በገጠርማ። ትጥቋን ትፍታ ሀላስ ሁልጊዜ ንያገረድ አትባልም። ትጥቋን ትፍታ። ያችሁት እንደምጎርሰው ወይ ስጥም ዱባይ ሬስቶራንት ይባላል። ሄዋበሉ እናንተ በቃ ሙሽራ ስለሆናችሁ ትሽኮረመማላችሁ እንዴ? እኔስ በዲህና ጊዜ አግብቼ ወልጃለሁ። ጥርግ ነው እንደ ጎረምሳ እንደዚህ ታረጉትና እንደዚህ አርጉት። እንደዚህ አርጋችሁ ከተት ነው። የገባና የተማረ ወርቁ አይወርቅም። የበላም የተማረም ወርቁ አይወርቅም። የተማረም በምንም ነገር ወርቁ አይወርቅም። የበላም ደግሞ ወርቁ አይወርቅም። ትጥም ለነገራችሁ አልችልም። ወይ ባሌ እንግዲህ ኧረ ይህች ሚስቴ እንኳን የሸመተ ያረሰ አይችላትም ይላል። ያው ጉራጌ ያረሰ አላረሰ ጀግና ነው። ትችለኛለህ፣ እችልሃለሁ። አሁን ባልዬ ስኳሩ ብኖር ይችን ጠቅለል ያረኳትን ባፍህ ድርግም አረግልህ ነበር። የለህ አይደል አንተ? አይ እንደው ተጎኝ እንደ ሽልጦ ሸለጥ ብለህልኝ ኑሮ። አሁን እንደው ባፍህ እያጎረስኩ እንደው ምን ብዬ እንደው በቃ
እንደው ለአረፋ የተደለ በሙክት አሳክልህ ነበረ። ታዲያ አንተ የለህ አሁን ጎኔ። አዎ ባልዬ እንግዲህ ጎኔ ያለመገኘትህ በጣም ከብዶኛል። በጣም አዝኛለሁ። በጣም ከፍቶኛል። ስላንተ ደጋግሜ ጎርሼልሃለሁ። እኔ አሁን አገሮች ልጆች ጋር ሙሽሮች ጋር ነኝ። ለመስቀል እመጣልሃለሁ። አዎ አዎ። እና ውዶችዬ ወዳችሁና ፈቅዳችሁ ጊዜያችሁን ሰውታችሁ መሪም ቅመሟ ብላችሁ ስትከታተሉኝ ቆያችሁ እጅግ ጋር እያመሰግናለሁ። እዚህ ላይ ይበቃናል። ቀጣይ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ደህና ሁኑልኝ። ብሉ፣ ጠጡ፣ ጠንክሩ፣ ስሩ 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 ስሩ። ዛሬ ልሙን ነገ ላላቀው አግብቼ ላይ ፌል ላውጣ አግብቼ ላይ ልውለድ እያላችሁ አትግማሙ። ስሩ ብሉ። ትታገቢ አይተሽ ደቂ ዝም ብለሽ ታንቺ የበለጠ ጅርቶ ታንተ የበለጠ ጅርቶ ላይ ተወደክ ግም ለግም ተያይዘህ ግም ነው የሚሆንባችሁ ተረቱ። እና ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። ቀጣይ እስከምንገናኝ ደህና ሁኑ።